የምንዛሬ ዋጋ በየዕለቱ እየተቀያየረ ማስደመሙን ቀጥሎ እንደምን ቆያችሁ። ዕለተ ማክሰኞ ነሐሴ 5 2018 ዓ.ም ዕለታዊ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ ወይም ደግሞ የትኛው የግል ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣቸዋለን። ከዛም በተጨማሪም የኢትዮጵያ ንግድ ባንክ ላይ የተለያዩ ሀገራት ገንዘቦች በዛሬው ዕለት ስንት ይመነዘራል የሚለውን መረጃ ታገኛላችሁ። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ በማድረግ ቪዲዮን ጀምሩ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 182 ብር ከ14 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ ሮሃ ፎሬክስ ላይ 1 ዶላርን በዛሬው ዕለት 178 ብር ከ08 ይመነዝራል። እንደዚሁም በዛሬው ዕለት በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው አባይ ባንክ ላይ 1 ዶላርን በዛሬው ዕለት 163 ብር ከ22 ሲመነዝር፣ ኦሮሚያ ኢንተርናሽናል ባንክ ላይ 163 ብር ከ12፣ እንደዚሁም ንግድ ባንክ ላይ ደግሞ 1 ዶላር 159 ብር ከ83 እየመነዘሩት ይገኛል። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 246 ብር ከ10 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 230 ብር ከ12 ይመነዘራል። እንደዚሁም በዛሬው ዕለት በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝረው ባንክ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድን 222 ብር ከ17 እየመነዘረ የሚገኝ ሲሆን ብርሃን ባንክ ላይ 217 ብር ከ88፣ ንግድ ባንክ ላይ ደግሞ 1 ፓውንድ 211 ብር ከ71 እየተመነዘረ ይገኛል። ሌላኛው ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ 210 ብር ከ26 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ 199 ብር ከ68 ይመነዘራል። እንደዚሁም በዛሬው ዕለት በከፍተኛ ደረጃ ዩሮን የሚመነዝረው ቀዳሚው ባንክ ኦሮሚያ ኢንተርናሽናል ባንክ ሲሆን ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 192 ብር ከ38 ይመነዝራል። ብርሃን ባንክ ላይ ደግሞ 188 ብር ከ82 ሲመነዝር፣ ንግድ ባንክ ላይ 184 ብር ከ94 እየመነዘሩት ይገኛል። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 224 ብር ከ83 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 215 ብር ከ69። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክ 202 ብር ከ44 እየመነዘረ የሚገኝ ሲሆን ብሔራዊ ባንክ ላይ 198 ብር ከ35፣ እንደዚሁም ንግድ ባንክ ላይ ደግሞ 1 ስዊስ ፍራንክ 194 ብር ከ38 እየመነዘሩት ይገኛል። የቻይና ዩዋን ደግሞ ስናይ 1 ቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 27 ብር እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 24 ብር ከ78 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት የቻይና ዩዋን የሚመነዝረው ቀዳሚው ባንክ ስኬት ባንክ ላይ 26 ብር ከ77 ሲመነዘር፣ ስንቄ ባንክ ላይ 24 ብር ከ26፣ እንደዚሁም ንግድ ባንክ ላይ ደግሞ 23 ብር ከ24 እየመነዘሩት ይገኛል። የካናዳ ዶላርን ደግሞ ስና 1 ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 130 ብር ከ77 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 121 ብር ከ22 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት የካናዳ ዶላር የሚመነዝረው ቀዳሚው ባንክ ዳሽን ባንክ ሲሆን ዳሽን ባንክ ላይ 1 ካናዳ ዶላር 115 ብር ከ77 ይመነዘራል። ብሔራዊ ባንክ ላይ ደግሞ 114 ብር ከ7 ሲመነዘር፣ ንግድ ባንክ ላይ 1 ካናዳ ዶላር 112 ብር ከ45 እየተመነዘረ ይገኛል። የአውስትራሊያ ዶላር ደግሞ በዛሬው ዕለት ጥቁር ገበያ ላይ 1 አውስትራሊያ ዶላር 128 ብር ከ40 ሲመነዘር በግል ምንዛሬ ቢሮ ላይ 115 ብር ከ61 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት አውስትራሊያ ዶላር የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ሲሆን ብሔራዊ ባንክ ላይ 1 አውስትራሊያ ዶላር 113 ብር ከ17 ሲመነዘር፣ ልማት ባንክ ላይ 112 ብር ከ69፣ እንደዚሁም ንግድ ባንክ ላይ ደግሞ 110 ብር ከ84 እየተመነዘረ ይገኛል። የሳውዲ ሪያልን በዛሬው ዕለት ጥቁር ገበያ ላይ 1 ሳውዲ ሪያል 48 ብር ከ53 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል 48531 ብር በጥቁር ገበያ እየተመነዘረ ይገኛል። በግል ምንዛሬ ቢሮ ደግሞ ሮሃ የግል ምንዛሬ ቢሮ ላይ 1 ሳውዲ ሪያልን በዛሬው ዕለት 46 ብር ከ42 እየመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል 46420 ብር በሮሃ ፎሬክስ ላይ ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ 1 ሳውዲ ሪያል 45 ብር ከ38 ሲመነዘር፣ ዳሽን ባንክ ላይ 45 ብር ከ25፣ እንደዚሁም ንግድ ባንክ ላይ ደግሞ 42 ብር ከ57 እየመነዘሩት ይገኛል።
ኛው ደግሞ የዱባይ ድርሃም ነው። አንድ አረብ ኤሜሬት ድርሃም በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 49 ብር ከ60 እየተመነዘረ የሚገኝ ሲሆን 1000 ድርሃም 49603 ብር ይመነዘራል። በግል ምንዛሬ ደግሞ ሮሃ ፎሬክስ ላይ አንድ የዱባይ ድርሃምን 47 ብር ከ82 እየመነዘሩ የሚገኝ ሲሆን 1000 ድርሃም 47820 ብር እየተመነዘረ ይገኛል። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ስንቄ ባንክ ላይ አንድ ድርሃም 46 ብር ከ73 እየተመነዘረ የሚገኝ ሲሆን ስኬት ባንክ ላይ 46 ብር ከ21 እንደዚሁም ንግድ ባንክ ላይ ደግሞ አንድ ድርሃምን 43 ብር ከ51 እየመነዘሩት ይገኛል። የስዊድን ክሮናን ደግሞ ስናይ አንድ ክሮና በዛሬው ዕለት ጥቁር ገበያ ላይ 19 ብር ከ18 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ስዊድን ክሮና የሚመነዝሩ ባንኮች ደግሞ ቀዳሚው ብሔራዊ ባንክ ላይ አንድ ክሮና 16 ብር ከ95 ሲመነዘር፣ ልማት ባንክ ላይ 16 ብር ከ91፣ ንግድ ባንክ ላይ ደግሞ አንድ ክሮናን 16 ብር ከ59 እየመነዘሩት ይገኛል። የኩዌት ዲናርም በዛሬው ዕለት ጥቁር ገበያ ላይ አንድ ኩዌት ዲናር 589 ብር ከ51 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር 58951 ብር በዛሬው ዕለት ጥቁር ገበያ ላይ ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር በዛሬው ዕለት 523 ብር ከ46 እየተመነዘረ የሚገኝ ሲሆን ልማት ባንክ ላይ 521 ብር ከ36፣ ንግድ ባንክ ላይ ደግሞ አንድ ኩዌት ዲናር 510 ብር ከ86 እየተመነዘረ ይገኛል። የጆርዳን ዲናርም በዛሬው ዕለት ጥቁር ገበያ ላይ አንድ ጆርዳን ዲናር 256 ብር ከ92 እየተመነዘረ የሚገኝ ሲሆን 100 ጆርዳን ዲናር 25692 ብር ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22197 ብር ይመነዝሩታል። የባህሬን ዲናርን በዛሬው ዕለት ጥቁር ገበያ ላይ አንድ ባህሬን ዲናር 482 ብር ከ70 እየተመነዘረ የሚገኝ ሲሆን 100 ባህሬን ዲናር 48270 ብር ይመነዘራል። በባንክ ደግሞ 42109 ብር ይመነዝሩታል። የኦማን ሪያልንም ስናይ አንድ ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 473 ብር ከ67 ሲመነዘር 100 ኦማን ሪያል 47367 ብር ይመነዘራል። በባንክ 100 ኦማን ሪያልን 41583 ብር እየተመነዘረ ይገኛል። የኳታር ሪያልን በዛሬው ዕለት ጥቁር ገበያ ላይ አንድ ኳታር ሪያል 48 ብር ከ19 ሲመነዘር 1000 ኳታር ሪያል 48190 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ አንድ ኳታር ሪያልን 45 ብር ከ30 ሲመነዝሩ 1000 ኳታር ሪያል 45300 ብር እየተመነዘረ ይገኛል። የእስራኤል ሽቅልን በዛሬው ዕለት ጥቁር ገበያ ላይ አንድ እስራኤል ሽቅል 60 ብር ከ76 ሲመነዘር በባንክ ደግሞ 54 ብር ከ18 ይመነዘራል። የቱርክ ሊሬም በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ81 ሲመነዘር በባንክ 3 ብር ከ16 እየመነዘሩት ይገኛል። የየመን ሪያልን በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም እየተመነዘረ ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ83 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግ 1 ብር ከ26 እንደዚሁም ደግሞ የጅቡቲ ፍራንክን በ0.91 ሳንቲም ብሔራዊ ባንክ ላይ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ካፒታል ማርኬት፣ አዲስ ፎርቹን እና የኢትዮጵያ ንግድ ባንክ ድህረ ገጾች ናቸው። ቻው።